ሰላም ተመልካቾቻችን እንዴት ቆያችሁ? የገና ሚዲያ ቤተሰቦች የጠዋቱን መረጃ ይዘንላችሁ ቀርበናል። መረጃውን ከወዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው አብራችሁን እንድትሆኑ እንጠይቃችኋለን። የመጀመሪያው መረጃችን የሚሆነው ዋና ዋናዎቹን ስነግራችሁ ማለት ነው በጀቶች በፍጥነት ወደ አስመራ እየገቡ እንደሆነ መረጃ ደርሶናል። እሱን እነግራችኋለን። በቀይ ባህር ጉዳይ አንድ አዲስ አበባ የሚጠበቁ ባለስልጣን አሉ። ስለሱም ነግራችሁ ይኖራል። እነ ጌታቸው ረዳ ስምረት ፓርቲ በአዲስ አበባ አዲስ ስብሰባ አድርጓል። ስለሱም አንዳንድ ነገር የምነግራችሁ ይኖራል። አሜሪካ በካሊፎርኒያ በርካታ ስደተኞችን እያሰረች ትገኛለች። ከዚህ መካከል እንግዲህ ታዋቂው ቲክቶከር ታስሯል ማለት ነው። ስለሱም ነግራችሁ ይኖራል። እንግዲህ ሌሎች እነዚህና ሌሎች መረጃዎችንም ይዘናል። ስለ አትሌት ቡርቃ እንደዚሁም ስለ ሼኩም ስለ ተባበሩት አረብ ኤሚሬትም ፕሬዚዳንት የምነግራችሁ ነገር ይኖራል። መረጃውን ከወዳችሁ እስከ መጨረሻ አብራችሁን ቆዩ። በመጀመሪያው ዜናችን የምንመለከተው በፍጥነት ጀቶች ወደ አስመራ እየገቡ ነው የሚለውን መረጃ ይሆናል። እንግዲህ ከሱዳን የተነሱ ጀቶች ወደ አስመራ እየገቡ እንደሆነ መረጃዎች ይገለጹ ይገኛሉ። እንግዲህ በሱዳን ከፍተኛ የሆነ ውጊያ ያለ በአልቡርሃንና እንደዚሁም በፈጥኖ ደራሹ ሄሜቲ ማለት ነው። እንግዲህ ሄሜቲ በርካታ ድሮኖችን በመታጠቅ ከፍተኛ የሆነ ጥቃት እያደረሰ እንደሆነ እየተነገረ ነው። እንግዲህ እነዚህም ጀቶች ይህንን ሽሽት ሸሽተው ነው እንግዲህ ወደ አስመራ የገቡት። በርካታ ጀቶች ናቸው ወደ አስመራ የገቡት። ምክንያቱም ደግሞ የሄሜቲ ድሮኖች ከፍተኛ ጥቃት እንዳይደርስባቸው ያለ መከላከል እየሸሹ እንደሆነ የተነገረው እንግዲህ ከሰሞኑ ማለት ነው። እነዚህ ሁለቱ ጀነራሎች ከፍተኛ ውጊያ ላይ ነበር የከረሙት። ሄሜቲ ኤርትራንና እንዲሁም ግብፅን ሲያስጠነቅቅ ነበረ። ነገር ግን አሁንም ግብፅና ኤርትራ ለጀነራል አልቡርሃን ከፍተኛ የሆነ እገዛ እያደረጉ ነው። ይህንንም አስመልክቶ እንግዲህ እነዚህ ጀቶች ማለት ነው ወደ ሱዳን ገብተዋል ማለት ነው። ሱዳን ሆነው ግን ጥቃታቸው ከኤርትራ ወደ ሱዳን ጥቃት ማድረሳቸውን ግን እንዳላቆሙ መረጃ ምንጮች ገልጸዋል። በቀጣይ መረጃ የምንመለከተው ደግሞ ስለ ስምረት ፓርቲ ይሆናል። የጌታቸው ፓርቲ በአዲስ አበባ ጉባኤ ያካሂዷል። በትናንትናው ዕለት ነው ጉባኤ ያካሄዱ። በዚህ ጉባኤም በርካታ ጉዳዮች ተነስተዋል። ጀነራል ጻድቃንም እንደተገኙበት ነው እንግዲህ መረጃው የሚገልጹት። ከአሁን ቀደም እንግዲህ ጀነራል ጻድቃን በዚህ ፓርቲ ላይ አልተሳተፉም ነበር ወይም ከመስራቾቹ አካል አንዱ አልነበሩም ጀነራል ጻድቃን። አሁን ግን ጀነራል ጻድቃንም የተገኙበት ፓርቲ እየሆነ ይገኛል። አድማሱን እያሰፋ ያለ ፓርቲ እንደሆነ የተነገረ ይገኛል። ነገር ግን ደግሞ በዚህ ጉዳይ እንግዲህ ከትግራይ ክልል ተቃውሞ እየደረሰባቸው እንደሆነ የሚታወቅ በዚህ ፓርቲ ጉዳይ ማለት ነው። ይህ ፓርቲ እንግዲህ በምርጫ ቦርድ እውቅና ካገኘ በኋላ ይሄ ለሁለተኛ ጊዜ ያደረገው ጉባኤ እንደሆነ እየተነገረ ይገኛል። በዚህም እንግዲህ በርካታ ጉዳዮችን አንስተዋል። ስንነ ደብረጽዮንም ማስጠንቀቂያ ስለ መልእክትም እያስተላለፉ እንደሚገኙ እየተነገረ ይገኛል ማለት ነው። በቀጣይ መረጃ የምንመለከተው ደግሞ ስለ ታዋቂው ቲክቶከር ይሆናል። ይህ ታዋቂ ቲክቶከር እንግዲህ በፈረንሳይ ዜግነት አግኝቶ ነበረ። ነገር ግን በቀጥታ ደግሞ ወደ አሜሪካ ሄደ። አሜሪካ ግን ዜግነት የለውም፣ በጉዞ ቪዛ ነበር ሄደው። እናም እንግዲህ ከአሁን በሰሞኑ በተቀሰቀሰው እንግዲህ የትራምፕ አስተዳደር ስደተኞችን ከአሜሪካ የማባረር ሂደት ማለት ነው እንግዲህ ይህ ታዋቂ ቲክቶከር ሰለባ ሆኗል። ወደ 126 ሚሊዮን የሚጠጋ ፎሎወር አለው በቲክቶክ አካውንት ማለት ነው። በሌሎች ሚዲያዎችም እንደዚሁ በጣም ኢንፍሉዌንሰር የሆነና ብዙ ተከታዮች ያሉት ነው። አሁን ግን በአሜሪካ ፖሊሶች ቁጥጥር ስር ሆኗል ማለት ነው። በቀጣይ መረጃ የምንመለከተው ደግሞ ስለ አትሌት ገለቴ ቡርቃ ይሆናል። እቺ አትሌት እንግዲህ ወደ 11 የሚጠጋ ቤቶቿን እንደዚሁም ወደ 4 የሚጠጉ መኪኖቿን እንደተዘረፈች እየተነገረች ይገኛል። ይህ ደግሞ የተደረገባት በባለቤቷ ነው። ውክልና ሰጥተው ነበረ፣ ሙሉ ውክልና ማለት ነው። ነገር ግን ይሄ ባለቤቷ ደግሞ ሙሉ ውክልናውን ተጠቅመው እንዳለ ሀብቱን ወደ ራሱ አዙሮባታል። ሊቀረውንም ደግሞ እንደሸጠባት በእንባ እየተናነቃት እንግዲህ ሰይፉ ሚዲያ ላይ እንደዚሁም በሌሎች ሚዲያዎች ሀሳቧን እየገለጸች ትገኛለች። እንግዲህ ሁሉም ሰው ይህንን አስመልክቶ ጥንቃቄ ሊያደርግ የሚገባ መልእክት ነው እየተባለ ይገኛል። ሴቶች ጥንቃቄ ሊያደርጉ ይገባል እየተባለ ነው። በዚህ በውክልና ጉዳይ እንግዲህ ብዙ ሰዎች ይሸወዳሉ። የውክልና የሚሰጠው ሰው ምን ያክል ታማኝ ነው የሚለው ጥንቃቄ ሊደረግበት ይገባል። ፍትህ ለአትሌት ገለቴ ቡርቃ እያልን ወደ ሌሎች መረጃ እንላለን። በቀጣይ መረጃ የምንመለከተው ስለ ጀነራል አብርሃ ተስፋዬ ወይም ድንጉል ስለሚባሉት ጀነራል ይሆናል። የቅጥል ስማቸው ድንጉል ነው። እንግዲህ ሙሉ ስማቸው ጀነራል አብርሃ ተስፋዬ ይሆናል። ጀነራሉ እንግዲህ በአንድ ህዝብ ትዕይንት ላይ ወይም ህዝብ ሰብስበው እንግዲህ በርካታ ነገሮችን አንስተዋል። በዚህም እንግዲህ ጌታቸው ረዳን ጨምሮ ሌሎችም ወደ ፌዴራል ወይም ወደ አዲስ አበባ የሄዱትን አካላት አስጠንቅቀዋል። እነዚህ ተላላኪዎች ባንዳ ናቸው፣ መንግስት ማያምናቸውም። ነገር ግን መንግስትም የተወሰነ ተጠቅሞባቸው እነሱ ላይም ችግር እንደሚያደርስባቸው ነው እንግዲህ ጀነራሉ እየገለጹ የሚገኙት። በዚህም እንግዲህ
እንግዲህ በርካታ ጉዳዮችን እንዳነሱ ነው የተነገረው። ጄኔራል አብርሃ ተስፋዬ ተገድለዋል የተባሉ ጄኔራል እንደሆነ እንግዲህ ከአሁን በፊት በትግራይ ክልል በነበረው ጦርነት እንደተገደሉ ሲባል የነበሩ ጄኔራል ናቸው። ነገር ግን አሁን በርካታ ጉዳዮችን እያነሱና ማህበረሰቡን ስብሰባ ላይ እንግዲህ በርካታ ጉዳዮች ስለነጌታቸው ማስጠንቀቂያ መልእክትም እንዳስተላለፉ እየተነገረ ነው። በመጨረሻም የምነግራችሁ መረጃ ደግሞ በአማራ ክልል ስላለ ጦርነት ነው። በአማራ ክልል ከተሞች ላይ ዝርፊያና እገታ ተንሰራፍቷል እያለ ይገኛል። የአሜሪካን የጸጥታ ቢሮ ኃላፊ ነው ይህንን የገለጸው ማለት ነው። የጸጥታ ቢሮ እንዳለው ከሆነ በአማራ ክልል ከተሞች ላይ እገታና ዝርፊያ ተንሰራፍቷል ሲል ገልጿል። እንደዚሁም ደግሞ በተቃራኒው ፋኖች ታጣቂዎቻቸውን እያስመረቁ ይገኛሉ። መንግስት ግን አጥፍቻለሁ ቢሉ አሁንም እንደገና እንደ አዲስ ትጥቅ ላይ